ቴዲ እዚህ ጋር ግን እንደው እዚህ ከምታያቸው ታዳሚዎች በርካታዎቹ ፖሊሶች ናቸው። ፖሊስ ባለበት ሀገር በጋርድ ነው የምትንቀሳቀሰው ይባላል። ይሄን ነገር እንዴት ነው የምታየው? የተከበራችሁ እንግዶች እንዲሁም የሀገራችን ህዝቦች እንኳን ለዚህ ለ1994 ዓመተ ምህረት በሰላም አደረሰን። እዚህ እንግዳ አድርጋችሁ ስለጋበዛችሁኝ ደግሞ አመሰግናለሁ። ታጨበጭቡም እንዴ? አመሰግናለሁ። ኃይሌ ገብረስላሴ ለሀገራችን በጣም ኩራት የሆነ በጣም ትልቅ ሰው ነው። ይህን ደግሞ ሁሉም ኢትዮጵያዊ የኮራበት ነው። ሁሉም ዘፍኖ ጨርሶታል። እኔ ደግሞ በሙያዬ አንዴ ልስፈን ብዬ ነው እንጂ ሁሉም ስለሱ ይዘፍናልና እኔ አንዴ ነው የዘፈንኩት። ለዚህ ነው የተነሳሳሁት። አመሰግናለሁ። እሺ ቴዎድሮስን አመሰግናለሁ። እንግዲህ ኃይሌ ተብሏል። ሁሉም ዘፍኖታል። እንዴት ነው እንደው ይሄን ዘፈን የተከታተልከው መጀመሪያም ሲሰማው? ያው እንግዲህ በቅድሚያ እንደሚባለው እንግዲህ ለዋዜማው ሁላችንንም እንኳን አደረሰን እላለሁ። እንግዲህ ቴዎድሮስ መጀመሪያ እንግዲህ ወደ እንትን ሳይወጣ ደርሶ የነበረ ምንትን ቴዎድሮስ እንደዚህ ቴዎድሮስ አላሉኝ። እንደዚህ አይነት ዘፈን አለ ማን ነው ደግሞ የሚዘፍነው ምናምን አልኳቸው። ናስጠይቃቸው አይ አንድ ልጅ ነው ስላንተ ዘፍኗል፣ እስቲ ካሴቱን ፈልጉልኝ። አይ ካሴቱን አናገኘውም አሉ። እንዴት ተዳላ ላምናችሁ እችላለሁኝ አልኩኝ። አይ ሊወጣ ነው ካሴቱ አሉና በመሃል አመጡና ሰደመ ኃይለ እንዴት አይነት ቢወደኝ ነው ወይንም ደግሞ እንዴት በጣም ተመስጦ ነው ማለት ነው ወይ ሯጭ ሊሆን ፈልጎ ነው አልኩኝ። እና ያው ካሴቱ ወጣና እስቲ ልጁን ሊየው አልኩኝ። ማለት ዘፋኙን ሊየው ምን አይነት ሰው ነው አለ። ሳው እንዲህ መንገድ ላይ ነው ጻል ልጅ ነው ይሄ ነው አሉ። እንግዲህ እቺ እንድትዘፈነች በቃ አንቺ እያልኩ ነው ያነጋገርኩት እና አንቺ ልጅ ዘፈንሽው በጣም አመሰግናለሁ አለ። እና በኋላ ያው እንግዲህ ዘፈኑ ተለቀቀ። አይታችሁት እንደሆነ ብዙ ከዘፈኑ በኋላ ብዙ ወሬ ተወራ በቴዎድሮስ ላይ። ግማሹ 50,000 ብር ሰጠው፣ 30,000 ብር። በኋላ አንድ ጋዜጣ ላይ ነው ይሄን ያህል ሰጥተዋል፣ 30,000 ነው ሰጥተዋል አንዴ ለማለት ቴዎድሮስ እኔ እንኳን 30,000 30 ሳንቲምም አልሰጠሁት። እንግዲህ ወደፊት እርግጠኛ ነኝ ልክ እንደኛ እንደ አትሌቶቹ በዓለም ላይ ዘፈኑ እንደሚወጣለት ባለሙሉ ተስፋ ነኝ እንዳጀማመሩ። እሺ አንድ ነገር እንደው ልጨምር። ኃይሌ ይሄን ኃይሌ የሚለውን ትንሽ በዜማ ታንጎራጎርልን? ትስቁብኛላችሁ ነው ነበር። ወል እኔ እንግዲህ ኃይሌ ከሚለው ጋር የራሴን ኃይሌ በራሴ ይቀመጥና እንደው ግጥሞቹን የምደሰትባቸው ግጥሞች የዓለም ስልጣኔ ምን አክሱም ምናምን የሚለው በጣም ያስደስተኛልና አሁን በዜማ እንደው ብለው ግድ የለህም ለመሰለ እኔ አልለው ካልኩት ይሄን ዘፈን ሰው ይጠላዋል። ለምን በለው ለምን ብትል ይሄን የመሰለ ዘፈን በእኔ ድምጽ ሲባል ተዋምር። እሺ ከዚሁ ጋር ተያይዞ ምናልባት እንደ ቴዎድሮስ እንደው ዘፋኝ ብትሆን ለማን ትዘፍን ነበር አንተ? እንደ ቴዎድሮስ ዘፋኝ ብሆን እንግዲህ ለማዘፍናለህ ነው ያልከኝ። እንግዲህ ብዙ የሚዘፈንላቸው ይኖራሉ። መጀመሪያ ግን የምዘፍነው ለባለቤቴ ነው። እንደው 1993 ዓመተ ምህረት ላንተ እንዴት አለፈ? በጣም ደስ የሚል ጊዜ ነበረ። ራሴን ብዙ ደክሜ ደግሞ በመጠኑ ተሳክቶልኝ ህዝብ ተቀባይነት ሳገኝ በጣም ደስ ብሎኛል። ጥሩ ጊዜ ነበር፣ ፈታኝ ጊዜም ነበረ። በሰላም አልፏል እና እግዚአብሔር ይመስገን የስኬት ጊዜ ነበር ማለት ይቻላል አይደል? ቴዲ እዚህ ጋር ግን እንደው እዚህ ከምታያቸው ታዳሚዎች በርካታዎቹ ፖሊሶች ናቸው። ፖሊስ ባለበት ሀገር በጋርድ ነው የምትንቀሳቀሰው ይባላል። ይሄን ነገር እንዴት ነው የምታየው? እሺ አመሰግናለሁ። በመጀመሪያ ቴዎድሮስ ካሳሁን ለሀገሩና ለሀገሩ ብቻ ነው ዘፋኝነቱ። እኔ ደግሞ አጠገብ የምታዩት
ሻለቃ አትሌት ጀግናው ኃይሌ ገብረስላሴ ለዓለማችን ትልቅ የሆነ ሰው ነው። ሌሎችም እንደዚህ ብዙ ኢትዮጵያውያን አሉ በኢትዮጵያዊነታቸው በዓለም ላይ ዝናቸው ትልቅ የሆነ የኔ ዘፈን ደግሞ እስካሁን ወዝ አልተሻገረችምና እንግዲህ እሱ በነጻነት እየተንቀሳቀሰ ቴዎድሮስ በጋርድ የሚሄድበት ምክንያት የማይታየኝ ነገር ነው። በተለያዩ ጋዜጦች ላይ ስለ ቴዎድሮስ ብዙ ይባላል። በተለይ ግብረገብን ያልተላበሱ ብዙ ነገሮች እንደሆኑ ቴዎድሮስ ሴቶች ጡት ላይ ሌላም ተገቢ ያልሆነ ቦታ ይፈርማል እየተባልክ ነውና ይሄ ነገር ደግሞ እንደው ከባህልም ከወጋችንም አንፃር ትንሽ ወጣ የሚል ይመስለኛልና እንዴት ነው የምትመለከተው ይሄን ነገር? እሺ አመሰግናለሁ። በመጀመሪያ ትልልቅ ሰዎች እዚህ ስላሉ ትንሽ አስነዋሪ ነገር ስለሆነ ይቅርታ እንጠይቃለን። ባለፈው ጊዜም በሬዲዮ መልሻለሁ ይሄን ነገር። እንደውም ጥያቄው ሲጠየቅ ነገርን እውነት እያስመሰለው ይሄድ የመጣ ይመስለኛል። ይሄን ላለማድረግ የሚያስፈልገው ኢትዮጵያዊ ሆኖ መገኘት ብቻ ነው። ሁላችንም አመሰግናለሁ። ሁላችንም በጥብቅ ስርዓት ነው ያደግነው። ከአዋቂ ጋር እንኳን በልጅነታችን እንድናወራ ቤተሰቦቻችን አይፈቅዱልንም። እኔ ደግሞ ከዚህ ህብረተሰብ መሀል ስለወጣሁ እንዲህ አይነት አስነዋሪ ስራ እሰራለሁ ብዬ አላስብም። እግዚአብሔር ይስጥልኝ። አመሰግናለሁ። ሁለቱንም እንግዶቻችን ክቡር ሻለቃ ኃይሌ ገብረስላሴንና አርቲስት ቴዎድሮስ ካሳሁንን ከልብ አመሰግናለሁ።